የቻይናን ቱሪዝም ገጽታ በአንድ ቀን የቀየረው ስፒድ ለኢትዮጵያ የቱሪዝም የዶላር ካዝና ሊሆን ይችላል ተብሏል። የዓለማችን ቁጥር 1 ስትሪመር አይሾ ስፒድ ወደ ኢትዮጵያ ሊመጣ ነው። አዎ በትክክል ሰምታችኋል። ክርስቲያኖ ሮናልዶን በማሳደድ በሚሊዮኖች በሚቆጠሩ ተከታዮቹ የሚታወቀው ስፒድ የአፍሪካ ጉዞውን ጀምረዋል። ትላንት አንጎላ ውስጥ በነበረው ቆይታ ህዝቡ ደማቅ አቀባበል አድርጎለት ነበር። አሁን ደግሞ ተረኛው ሀገር ኢትዮጵያ ነች። ይህ ወጣት ወደሚሄድበት ሀገር ሁሉ በሚያደርገው የላይቭ ስትሪመር ስርጭት በሚሊዮኖች የሚቆጠሩ የውጭ ዜጎች ሀገሪቱን እንዲያውቋት ያደርጋል። ያስታወሳችሁ ከሆነ ከ6 ወር በፊት ከጋርዱ ጋር ስለ ኢትዮጵያ ባህልና ጉርሻ ሲያወራም ነበረ። አሁን ያን ባህል በተግባር ሊያየው ነው። የቻይናን ቱሪዝም ገጽታ በአንድ ቀን የቀየረው ስፒድ ለኢትዮጵያም የቱሪዝም የዶላር ካዝና ሊሆን ይችላል። ታዲያ መንግስትና የሚመለከታቸው አካላት ለዚህ ዓለም አቀፍ ኮከብ ምን አይነት አቀባበል ሊያደርጉለት ይገባል? ስፒድ አዲስ አበባ ሲገባ የት ቦታ ብንወስደው ይሻላል? እንጀራና ጉርሻስ እንዴት ይሆን? ሐሳባችሁን በኮመንት አጋሩኝ። ለኢትዮጵያ ትልቅ ገጽታ ግንባታ ነውና በደንብ እንቀበለው።